የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ኢትዮጵያን በወታደራዊ ኃይል ለመክበብ እየሞከረ ነው ሲል ሚድል ኢስት ፎረም ላይ የሚሰራው አሚን አዩብ የተሰኘው ጋዜጣ ሰፊ የተባለ ሀተታን ይዞቷል። በዚህም ታዲያ እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ ኢጅፕት ወደ ኢትዮጵያ ዙሪያ ላይ እየተሽከረከረች ሚሊታራይዝድ እያደረገች ትገኛለች ብሏል። እንደ ጽሁፉ ከሆነ ታዲያ ካይሮ ከአረብ ሊግ የዲፕሎማሲ ጩኸት ጎን ለጎን በኢትዮጵያ ዙሪያ ላይ የሚገኙ ኤርትራና ጅቡቲ ጋር ወታደራዊ የተባሉ ስምምነቶችን እየተፈራረመ ትገኛለች። በዚህም ታዲያ የካይሮ መንግስት ይህንን የቀይ ባህር ቀጠና ወይም ደግሞ የአፍሪካ ቀንድን ወደ እሳት ውስጥ ለመክተት ከፍተኛ ስራን እየሰራ እንደሚገኝም አትቷል። በዚህም ታዲያ አብዱል ፈታህ አልሲሲ በኤርትራ አሰብ ወደብና በጅቡቲ ዶራሌ ወደብ ላይ የጦር መርከቦቻቸውን ለማስፈር ከስምምነት ላይ መድረሳቸውንም ገልጿል። ታዲያ እስራኤል ለሶማሊላንድ እውቅና መስጠቷ ግብፅን በከፍተኛ ሁኔታ እንደሚጎዳትና እንደሚያበሳጫትም በአንጻሩ ደግሞ ኢትዮጵያን በከፍተኛ ሁኔታ ሊጠቅማት እንደሚችልና የባህር በር አክሰስም የማግኘት እድሏን ኢትዮጵያ እንደሚያሰፋላት ይህ ሀተታ ገልጾ አጠናቋል።